ሚስት እንኳን መሆን ካቃተሽ በሰውነት ለባለቤትሽ ክብር ስጪ። እጸልያለሁ እግዚአብሔር የትዳር መልስ አልሰጠኝም፣ አሁንማ እግዚአብሔር ላይ ተስፋ ቆረጥኩ። ዓለምን ሁሉ ቢገዛ ነፍሱን ካላተረፈ ምን ይረባዋል? ሚስትህንም እንደ ሚስትነቷ መጠን የምትወዳት የክርስቶስ ፍቅር ሲገባ በተቻለን መጠን እግዚአብሔርን እንደ እግዚአብሔርነቱ መጠን በልባችን እንድንወድ እግዚአብሔር ይርዳል። ከዛ ደግሞ እዚህ ጋር የምጨምርላችሁ ይሄንን ነገር ማሳደግ እፈልጋለሁ ካላችሁ ዝም ብሎ የሚያድግ ነገር የለም። ሰውነት ምግብ ብትበላም ባትበላም ኦሬዲ እያደገ ይሄዳል። ከበላህበት እየወፈርክ ትሄዳለህ። አይምሮ በንባብ የሚያድግ ከሆነ መንፈሳዊነት በምን ያድጋል? በጸሎት ያድጋል። መጽሐፍ ቅዱስ በማንበብ ያድጋል። ማሳደግ የምትፈልጉት መንፈሳዊ ሕይወት ካለ ዝም ብሎ ብድግ ብሎ አያድግም። ማሳደግ የምትፈልግ ከሆነ ስራበት። ከዛ በኋላ የዛሬ ዓመት ታየዋል። ከዛ ሰው ከየት አመጣዋለሁ ብለህ ስትል እኔ ሁለት ሰዎች ገጥመውኛል እዚህ 24 አካባቢ ብያቸዋል። ቤታቸው ቤተ መንግስት ነው የሚመስለውና ከዛ ስወጣ አንድ ቀን በጣም ነው የሚያምረው ቤታቸው እኩል ቆመዋል። እሷ አልቀደመችው እሷ አልቀደማትና ቤታቸው በጣም ነው የሚያምረው እንዴት እንደሰራችሁት ምናምን ስላቸው ሁለቱም እኩል እግዚአብሔርን የሰራው እኛ አይደለንም። በጣም ቢሊዮነሮች እኮ ናቸው ግን ነው እኛ አይደለንም እግዚአብሔርን የሰራው። ሰው በዚህ ደረጃ ገብቶታል እስከምትል ድረስ ወጣት ሆኖ የ36 ዓመት ነው በእያንዳንዱ ነገር ሰው በ36 ዓመቱ ሆቴል ቤት መጠጥ በራፍ ላይ ቢራ እየገለበጠ በምታይበት ዘመን ላይ በ16 እሁድ ትርፍ ሰዓት ካገኘ ገዳም ነው የሚሄደው። ይቻላል አይቻልም? ወጣት ሆነ ጻድቅ መሆን ይቻላል አይቻልም? ንጹህ መሆን ይቻላል አይቻልም? መቆሸሽ ከተቻለ እንዴት ነው ንጹህ መሆን ማይቻልም? በምትሰራው ስራ እና መንግስት መስሪያ ቤት ያላችሁ ሰዎች ካላችሁ ንጹህ ሆነሽ መኖር ይቻላል አይቻልም? አንድ ሁሉ ጊዜ ቆራቢ ልጅ አለችና በቅርብ በሆነ ጉዳይ ተገናኝተን እና እንዲህ አይነትም ነገር አለ ታማል እስኪ ሰው እንትን ጋር ሄዶ አይዋሽምና እውነቱን ንገሪኝ አልኳት። አንዱ የምትሰራበት መስሪያ ቤት ላይ እሷም የማጭበርበር ላይ እጇ ነበረበት። ኢማጂን አንተ የክርስቶስን ስጋና ደም ተቀበል ሆነ መስሪያ ቤት ጉቦ ስትቀበል የሰው ገንዘብ ስትሰርቅ ምናምን የኔ ገንዘብ የት ሄዶ ነው በል ምንም የሚጎድል ገንዘብ አይደለም ይበቃናል። ግን ያው እንደው ስግብግብ ስለሆን ራሳችንም ኮምፔር ስለምናደርግ ሽቶ መቀየር ቤት ብዙ ነገር መቀየር ስለምንፈልግ ስለዚህ በተቻላችሁ መጠን ይሄ እግዚአብሔርን መውደድ ማለት በየቀኑ መንፈሳዊነትን እያሳደግከው ትሄዳለህ። ምን ታደርጋለህ? በየቀኑ መንፈሳዊነትን ስታሳደግ ከክፋት እየራቅክ ትመጣለህ። የሰው ገንዘብ መስረቅ የሆነ ነገር እየተውክ ትመጣለህ። ንጹህ የሆንክ ትመጣለህ። በቃ እግዚአብሔር ያለኝን ይባርክ። ደግሞ ካልተባረከ ብዙ የተባረከ ምን ይሻላል? ጥቂት ይሻላል። 5 እንጀራ እና 2 ዓሣ አስቡ። በጣም ትንሿን 5000 ህዝብ ከማገበ ብዙ መሰብሰብ ብዙም አትጨነቁበት። በቃ የግድ ቤት በቃ ባለ 3 መኝታ ባለ 4 መኝታ ከኖረች ትኖራለች እዛው ቤት ውስጥ የሚያኖረው ፍቅር እንጂ ቤቱ አይደለም። ከኖርሽም እዛ ቤት ውስጥ በቃ እግዚአብሔር ይመስገን ብለሽ ኑሪ። እነንትና ቲክቶክ ላይ ያሉ ሰዎች አሉ። አዎ ያ የነሱ ነው፣ ይሄ ደግሞ የእናንተ ነው። ስለዚህ በተቻላችሁ መጠን የሰው ነገር እንዳትመኘው። መስሪያ ቤት ላይ ያላችሁ ሰዎች በቃ መስራት የሚገባህን ስራ እግዚአብሔር ይባርካል። የሰው ነገር አትመኝ፣ እግዚአብሔር ያንተን ይሰጣል። የሰው ባል አትመኝ፣ እግዚአብሔር ያንቺን ይሰጥሻል። የሰው ገንዘብም አትመኝ እና አንዳንድ ሰው በዚህ ጋር የሆነች ነገር ይላል፣ በዚህ ጋር መባረክ ይፈልጋል። እቃዎቻችሁ ላይ ራሱ ብዙ የሚያናል እንትን አትጨምሩ። ማድረግ ያለብህን ትንሽ ልትዘገይ ትችላለህ፣ ግን ትባረክበታል። ትንሽ ትዘገያለህ፣ ትንሽ ያዝ ያደርግሃል፣ ግን ማደግ በሚገባ ማደግ ራሱ ማለት ምን ማለት ነው? በአስቸኳይ በ2 ዓመት በ3 ዓመት በ35 ዓመት የከተማ ቢሊዮነር መሆን ዋይ የት ትሄዳለህ? 55 60 ዓመት ቀስ እያልክ ትሰራዋለህ። አታስጨንቁ አይምሯችሁ። በተቻላችሁ መጠን በሁሉ ነገራችን ማን ይንገስ ነው? የግማን ፍቅር ይግባን ነው። በቃ የእግዚአብሔር ፍቅር ከገባ ከዛ ለሚስት እኔ አበባ መስጠት በዚህ ዘመን ለሚስት አበባ መስጠት ይሄ በጣም የወረደ ነገር ነው። ገንዘብ ቢኖረኝ እኔ አስታውሼ ደውዬለት ስጣት እባክህ ብዬ እሰጠዋለሁ የሚጸጸተው ከሆነ። አዎ ምን አበባ መስጠት ብርቅ ሆኖ መድረክ ላይ ስናስተምር ሚስት መንከባከብ ትልቅ ነገር ሆኖ አሁን ይሄንን ሳያቀርቶ የትኛውም ሰው ራሱ ከተወው ነገር ነው ሰው ማስተማር ያለበት። እኔ ብዙ ጊዜ ይላለሁ ቤተክርስቲያን መጠጥ ቢራ ከጠጣ ምን ብለህ ስለመጠጥ ታስተምራለህ? ምን ብለህ እኔ እንደውም ይሄን ሚዲያ የሚከታተሉ ሰዎች ካላችሁ እንደው ስለ ሕያው እግዚአብሔር በእኛ ሰበብ ነው ሰው ጠጪ የሆነ ያለው እና ቤተክርስቲያን የምታገለግሉ ሰዎች ካላችሁ አንተ በድራፍትና በቢራ ተወጥረ እንዴት ቢራ ተው ትላለህ? እንዴት መጠጥ ተው ብለህ ታስተምራለህ? እዛ ውስጥ ሰውየው ተነክሮ እንዴት መጠጥ ተው ብለህ እናንተ ራሱ ተቃውሙ። እንዲህ አይነት ነገር አትደግሙ። ቢራ ሀበሻ ቢራ ይዘ በትራከር ሀበሻ ቢራ ደብረ ሊባኖስ ቁልቢ ምናምን ቤቴ የጸሎት ቤት ትባላለች። እናንተ ግን የወንበዴዎች ዋሻ አደረጓቸው። እግዚአብሔር በቁጣ ነው የሚናገረው። ባይዞ በጅራፍ እየገረፈ አስወጣቸው ነው የሚለው እና ካልጠፋ ነገር ቢራ ገዝተህ እንደ ቤተክርስቲያን ትሄዳለህ? ግዛ ራሱ ልትባል መጠጥ ገዝተህ እንዴት ትሄዳለህ? ከፈለጉ አይጠጡ። ይሄ በጣም ሲበዛ ነውርም ነው።
በጅምላ ተደረገ ማለት በጅምላ ነው ኃጢአት ይዞብን የሚመጣው። ዛሬ ላይቭ ይገባል ሰው እንደዚህ ብሎ ቤተክርስቲያን እያስቀደሰ ምናምን እና ብዙ ሰው አደረገው ማለት ልክ ነው ማለት አይደለም። ስለዚህ እናንተ በልባችሁ እንደገባ ሰው በገባው ልክ ይመጣል። ሰው ላይ እንትን ለማለት አይደለም፣ ግን በገባው ነው ሰው የሚመላለሰው። ልክ እግዚአብሔር ቤት ሲሆን በምትችለው አቅም ከአቅም በላይ ካልሆነ በስተቀር ስልክ ሳይለንት ከዛ ከእግዚአብሔር ጋር ተነጋግራ ውላ። ከዛ ምናልባት ያመለጠ ገንዘብ ካለ የኔ ስልኬ 6 ዓመት ጮሆ አያውቅም፣ ግን ምንም ያመለጠኝ ስራ የለም። 6 ዓመት አንድ ቀን ጮሆ አያውቅም። ምንም ያመለጠ ነገር ግን ስለሚመስለን ነው እንጂ ምንም። አንዳንድ ሰው ሲበላም ስልኩ አለ። ከዛ በመቀጠል ደግሞ በቁርባንና በተክሊል ተጋብቶ መፋታት ይቻላል። መፋታት ይቻላል። ይሄ ላገባችሁም ሰዎች ላላገባችሁም ሰዎች ነውና በቁርባን አሊያም ደግሞ በተክሊል ተጋብቶ መፋታት ይቻላል። ፍቺ ሲጀመር ይመከራል አይመከርም። ነገር ግን ምናልባት ከዚህ በኋላ በቁርባንና በተክሊል መጋባት የምታስቡ ሰዎች ካላችሁ ስለ ፍቺ ሐሳብሽ ላይ የማይመጣ በጸጋ ተቀበየ ምንም ነገር ኖራለው ካላልሽና ካላልክ በስተቀር በታሪክ እንዳታስቡ። ሰው በቁርባን ተጋብቶ በሥርዓተ ተክሊል ተጋብቶ ፍቺ በታሪክ የሚታሰብም አይደለም፣ በአይምሮም በሐሳቡ የሚታሰብም አይደለም። በሥርዓተ ቤተክርስቲያን ሰው ተጋብቶ አይደለም፣ በዓለማው በየትኛውም ጋብቻ ተጋብቶ ፍቺ አይመከርም። መፋታትን የምታስብ ከሆነ ባታገባ ይሻላል። መፋታት ደግሞ ቀላል ነው። ምኑ ነው ከባድ? መኖር ነው ከባድ። ከሚስት ጋር ተግባብተህ መኖር፣ ከባለቤትሽ ጋር ተግባብተሽ መኖር ነው ከባድ። ችግር አለ። ችግሩ ቀጣይነት ያለው ችግር ነው። ምን አይነት ችግር ነው ያለው? ዛሬ በዳይፐር ብትጣላ ነገ በመኝታ ትጣላለህ። ተነጎዲያ በልጅ፣ ተነጎዲያ በቤት፣ ተነጎዲያ በክራይ፣ ተነጎዲያ በገንዘብ፣ ተነጎዲያ በሶስተኛ ወገን፣ ተነጎዲያ በጸሎት፣ ተነጎዲያ ደከመኝ፣ ተነጎዲያ ምግብሽ አይጣፍጥም። በአንድ ነገር ትጣላለህ። እሱን እየፈታ መኖር ነው ህይወት ማለት። ችግር ገንዘብ ቢኖርህም ባይኖርህም ችግር አለ። ችግሩን እየፈቱ መኖር ነው ህይወት እንጂ ችግር አልባ መከራ አልባ ወይ ደግሞ ፈተና አልባ ህይወት ለመኖር አይደለም። እንደዚህ አይነት ህይወት ኖሮ አያውቅም፣ ወደፊትም አይኖርም። የሚኖረው ምን አይነት ህይወት ነው? በቃ በፈተና የተሞላ በመከራ የተሞላ። የሚጣፍጠውም እኮ ምን ሲሆን ነው? ችግር ሲኖር ነው አይደለ? የሚጣፍጥ እንጀራ መካከል ቃሪያ የምናደርገው ለምንድን ነው? ማባያ ብለን ነው። እንግዲህ አስብ እስኪ ህይወትሽ ስሙዝሊ ዝም ብሎ ቢሄድልሽ ምን አይነት ሴት እንደምትሆኝ አስበው እስኪ። ገንዘቡን፣ መኪናውን፣ ቤቱን ሁሉንም በቀላሉ ዝም ብለህ ብታገኝ ምን አይነት ስሜት እንደሚሰማ አስበው። ስለዚህ በተቻላችሁ መጠን ከፈተና ውጪ የሆነ ህይወት ብትመኝም የምታገኘው አይደለም። ህይወት ያለው በፈተና የተሞላ ህይወት ነው ያለው። የምትባረከውን ፈተናውን እያለፍክ ስትሄድ አንዱ ስታልፍ አንዱ ይመጣል፣ አንዱ ስታልፍ አንዱ ይመጣል። ስለዚህ በተቻለ መጠን በስርዓተ ተክሊልና በቁርባን ያገባ ሰው ወይ ደግሞ ከዚህ በኋላ ማግባት የሚያስብ ሰው ሚስት ምንም ብታደርግ የእግዚአብሔር ስጦታን ተቀብለ ለመኖር እኔ አንድ ሰው 17 ዓመት በትዳር ኖሯል እና በቁርባን ያገባትና ልክ እንዳልሆነ ይገባኛል። ጸግሻለ ስለው ከሚስቴ ጋር 17 ዓመት ኖረናል። 17 ዓመት ግን 17000 ዓመት ነው የሚመስለው። አስበው፣ ሳትግባባ ሳትነጋገር እንደተኮራረፍክ የሚስቴ ኩርፊያ ደግሞ እግዚአብሔር ብሎልክ ድንገት ጥፍሯን ከረገጥክና ከተጣላች በቃ 2 ወር ፊቷ እንደዚህ ነው አለ። ከንፈሯን ጥላ አታናግር፣ ወደዚያ ትዞር እንደፈለገች በቃ ወደዛ ዞራ ልትበሳው ነው እንደ ግድግዳውን እላለሁ። 2 ሜትር አልጋ አለን በቃ ብረቅጠብ ብገለበጥ እሷ ጋር አልደርስም እና በቃ ታኮርፋለች። 17 ዓመት 17000 ነው የሆነብኝ። ለምን ብለህ ብትምትል እሷን መፍታት ከክርስቶስ ጋር መፋታት ነው ብዬ ስለማስብ አላስበውም። በሐሳቤ ማለት ሚስቴን ስለመፍታት በታሪክ አላስበውም። እንግዲህ ትንሽ የሆነ የገባው ነገር አለ። እግዚአብሔር እንደሚያስተካክልለት አምናለሁ። የተወሰነ ለውጥ አለው፣ እንደሚያስተካክልለትም አምናለሁ። እምነት ስላለው ነው አልፈታም። እግዚአብሔር ፍቺን ይጠላል። ያገባሁት በክርስቶስ ስጋና ደም ቃለ መሐላ ፈጽም ነው። በክርስቶስ ስጋና ደም የተጋባ ነው። አንድ ይሆን ነው። ያ ቃል ኪዳኑ በመካከላችን አለ። ቃል እኮ በነገራችን ላይ እንኳን የስጋው ደም ቀርቶ ቃል የድሮ እኮ የሀገራችን ሰው ቃል ያከብራል። በቃ እሰጥሃለሁ ካለ ይሰጣል፣ አልሰጥም ካለ አልሰጥም። እኛንን እግዚአብሔር ምስክሬ ነው ብሎም ከኋላ ይዋሻል ሰው። የእግዚአብሔር አምላክህን ስም በከንቱ ምን አትበል አትጥራ ነው የሚለው። እናንተ በተጠየቁ ለምሳሌ ከጋብቻ በፊት አንዳንድ ነገር ብትጠየቁና መልስ ስጡ ብትባሉ ብዙ አይነት እንትና የደም አይነት ብትጠይቅ HIV ፖዚቲቭ ነው ኔጌቲቭ መመርመር ብትጠይቅ ያላገባችሁ ሰዎች አንድ ግን ከጋብቻ በፊት ምርመራ አለ ምን አለ የበፊት ታሪክ ልጅ ወልደሃል አልወለድክም ስትለው ልጁ ላብላብ እየሆነ መጣ። ኦፍ ኮርስ መጠየቅ አለባት። ከጋብቻ በፊት ልጅ አለ የለህም መጠየቅ አለበት የለበትም? አለበት። ይሄንን ደግሞ አምነክ ነው። ይሄ ክደ ደብቀ ሴቶች ለዚህ እግዚአብሔር ይስጣቸው። ወንዱ 4 ወልዶም አይናገርም።
ሴቶች ደግሞ መንገድ ላይ ሰላም ስትላት ልጅ አለኝ ትላለች። ገና በትክክል ሰላም ሳትላት ልጅ አለኝ እና ቀስ ብላችሁ ትንሽ ተግባብተው እንዲህ አይነት ነገር ነበር ቀስ እያለች ስታስረዳ ነው ደስ የሚለው። ወንድም ስትሆን ደግሞ ልጅ ካለ ልጅ በረከት ነው አይደለ? የምትክደው አይደለም። ስታረገው ነው ማፈር ያለብህ። ካረኮ በኋላ ምንም የሚያሳፍር ነገር የምትክደውም አይደለም። አዎ ልጅ አለኝ ከዚህ በፊት ብዙ ሴቶች የምታውቅ ከሆነ እግዚአብሔር ባንቺ በቃ ይበለኝ። በጣም ብዙ ሴቶች ያውቃሉ። እውነቱ አንድ ማስታውሰው ሲታይ የዱርዬ አይነት የሚባል ሰው እኔ አይዶን ነው እንግዲህ ማግባት ስላለብኝ እንጂ መሆንሽም ሰው አይደለም። በጣም ዱርዬ ነኝ። በጣም ብዙ ችግር አለብኝ። እጠጣለሁ፣ አመሻለሁ፣ እንዲያ ነገሮች አሉ። ከእግዚአብሔር ጋር ግን የእውነትም እሱ መጥፎነቱን ስላት ነው የገባችው። ግን ጥሩ ሰው ነው። አንዳንድ ሰዎች ደግሞ ጥሩ ነኝ ብለው ይገባሉ፣ ግን መጥፎ ሰዎች ናቸው። እንደውም አንዳንዴ መጥፎ ነኝ ብለው የሚገቡ ሰዎች ይሻላሉ። እነዚህ ቅባት ተቀብተው ነው የሚገቡት፣ የጦርነት ቅባት ወይ ደግሞ የመንፈሳዊነት ቅባት። ግን እንደዛ አይደሉም። ያለውን ከሆነ ደግሞ ሆነ ከምትወደድ የሆን ከሆነ ሆነ ብትጠላ ይሻላል። ምክንያቱም ነገ በጋብቻ ውስጥ አንዱ የጭቅጭቅ ርዕስ ከሚሆነው ነገር አንዱ ያለፈ ታሪክ ነው። ያለፈው ታሪክ ልጅም ካለ ልጅ አለ። ምክንያቱም ይሄን ካልተቀበለች ሌላ ውስጥ ላይ ምን ትቀበላለች? ይሄን ካልተቀበለች ሌላ ምን ይቀበልሻል? ስለዚህ በተቻላችሁ መጠን ይሄ በመካካድ ሳይሆን በመተማመን ከሚስት የደበቀውም ነገር ካለ ለሚስት እያመንክላት ይቻላል አይቻልም? አዎ በመተማመን ነው የሚሆነው እንጂ የደበቃችሁ በዛ ላይ ተደብቆ ደግሞ በቁርባንም በተክሊልም ማግባት ደግሞ ሲበዛ ከበድ ይላልና ይሄንን በደንብ አስቡበት። ከጋብቻ በፊት የነበሩ ታሪኮችን በግልጽነት ሴቷም ድንግል ያልሆነች ሴት ድንግል ነኝ ብላ እንዴት ታገባለች? ትዳሩ ቢቀር ይሻላል እንጂ 30 ሰው ጋር የነበረ ሴት እኔ አንድ ሰው ከዚህ በፊት ነግራቸዋለሁ። ከ4 ጊዜ በላይ ልጅ በማስወረድ በጣም የተጎዳች ልጅ ነበረች እና አንድ ጓደኛ በህይወት ዘመኔ ነበረኝ ከሱ ጋር ብዙ ግንኙነት የለንም ምናምን ብላ ተጋባች። ከዛ ሰውየው ደግሞ የሚቀልድ ሰው አይደለም፣ ሲሪየስ ሰው ነውና ቢባል ምንም የለም እና እዚህ የረር ሆስፒታል ነው የተሄደው ድጋሚ ለምርመራ። ከዚህ በኋላ በተደጋጋሚ ባለቤት ይሄ ልጅ የማስወረድ አይነት ነገር እንዲህ ገጥሟታልና የመውለድ እድሏ እንትን ነው። ሰውየው ማመን ያቃት እና ወደዚህ አላለም ወደዛ አላለም። ቤተሰብ አላማከረም፣ ቤተሰቦቿን አላማከረም፣ ለመማከርም አልፈለግም። ከአንዳንድ ፈታ። ምን ትሉታላችሁ? ማለት አይቶ ቻል አትባልም። ምክንያቱም በዛ ቦታ ስትሆን የሰውየውን ህመም የሚያውቀው እሱ ነው። የተከዳው ሰው የታመመው ሰው ነው እሱ ነው የሚያውቀው። ስለዚህ በመተማመን ይሄ በመካካድ ድንጋይ ዳቦ ነው። እኔ አንድ ልጅ አለችና መጽሐፍ ቅዱስ ይዤ ልመልለት ነገ ቀጠሮ አለንና ሽማግሌ ተልኳል፣ ሰርግ ተቆርጧል። ምን ኧረ ትዳሩ ይቅርብሽ፣ እንዴት ነው መጽሐፍ ቅዱስ ይዘሽ ምትምየው? ምን አስማለሽ? ትዳሩ ቢቀርስ? እግዚአብሔር ንስሐ ከገባሽ በሌላ ይባርካታል አይባርክም? መጽሐፍ ቅዱስ ይዘ እንጨት ነክሰ ምን አስማለ? በቃ የሆንከውን ነኝ ይበል። በቅርብ 3 ልጆች በተለያየ ቦታ ወልዶ ያገባ ከሰማ ግን የእውነት ተናግሮ ነው። የእውነት ተናግሮ አምና ተቀበል 3 ቦታ ደዛም ግን ግልጹን የተናገረው እንዲህ ነበር። አይ ዶንት ኖ በማወቅ የሚሆን ባለማወቅ ማላቅም እዛ 30 ቦታ ተዘረክርክ ያለው እና እግዚአብሔር ከረዳኝና ሚስቴ መሆን ፍላጎት ካለሽ ባክሽኝ ቢያንቺም ቢሆን እግዚአብሔር በቃ ይበለኛል። እሺ ልጸልይበታለሁ። ጸለይችበት። ከዛ በኋላ ሻለች እሱ ራሱ ማመን እስከሚከብደው ድረስ። ስለዚህ ይሄ በመካካድ ሳይሆን በግልጽ መናገር፣ አንተም ግልጽ ተናግረ አንቺም ግልጽ ተናግረሽ ለሴት ልጅ እንዲመች አድርገ መጀመሪያ ለእግዚአብሔር ከእግዚአብሔር በታች ለሚስት እንዲመች አድርገ ጸባይን ስራው። ከሚስቴ ጋር አልግባባም እኔ እና እሷ አንግባባም ሳይሆን እዚህ በነገራችን ላይ ስልጣና ላይ ያላችሁ ባልና ሚስቶችም ካላችሁ አንተ ራስን ብቻ ተዋት እሷን፣ አንቺም ራስሽን ብቻ ለሚስት እንደሚመች አድርገ ጸባይን ማስተካከል መግራት ትችላለህ? አትችልም? ይቻላል። ስራ ቦታ ለስራ የሚመች አድርገ መቅረስ ይቻላል? አይቻልም? ይቻላል። ወንድም ከሆንክ ለሚስት እንዲመች አድርገ ጸባይህን መቅረስ ትችላል። ወይ ማምሸት መተው ነው፣ ወይ መጠጥ መተው ነው፣ ወይ መሳደብ መተው ነው። አንዳንድ ሰው ደግሞ ይቅርታ ስለቃሉ አብሾ ያለበት ሰው አለ። ሲጠጣ የሚቀየር ሰው እዚህ ውስጥ ካለ እጅ ያውጣ፣ መፍትሄ ስላለ ነግረዋለሁ። ሲጠጣ ቀይር ይላል፣ የሚናገረውን አያውቅም። ጠዋት ተንበርክኮ ሱፍ ፍትፍት እየበላ በቃ ይቅርታ አድርግልኝ እኔ እኮ ስናገር ነው ምናምን ነው። እንደዛ የሰው አጥንት ከሰበርክ በኋላ ከዛ በኋላ ልቤ ንጹህ ነው ብትል ምን ዋጋ አለው? ሴት እንደዚህ አይነት ሴት የለችም፣ እግዚአብሔር ይመስገን። አይጠፉም፣ ግን ስጠጣ የሚቀይራት አይነት ሴት የለችም። መጀመሪያ ነው የሚቀይራት ካለች። ዞሮ ዞሮ ጸባይን ማስተካከል ይቻላል አይቻልም? እኔ በባህሪዬ ኃይለኛ ነኝ ብላ ዝም ምትል ኃይለኝነት ይስተካከላል አይስተካከልም? ግን ሚስትን ማመስገን አልወድም ወይ ደግሞ ባልን ማመስገን አልወድም ይስተካከላል አይስተካከልም? ይስተካከላል። ስናት ዶግማ አይደለም። ባህሪ የሚስተካከል ነው፣ ጸባይ የሚስተካከል ነው። ይቃኛል። ለወንድ ልጅ እንዲመች ለሴት ልጅ እንዲመች አድርገሽ መግራት ትችያለሽ።
ለሴት ልጅ እንዲመች አድርገህ ማንነትን መቅረጽ ትችላለህ። ለባልሽ እንዲመችሽ አድርገሽ መቅረጽ ትችላለሽ ራስሽን። እና ዶግማ አይደለም ይሄ። አይ እኔ ኃይለኛ ነኝ፣ እኔ ትንሽ ይጨኩላለሁ፣ እኔ ትንሽ እናገራለሁ፣ ትንሽ አኮርፋ። ከኩርፊያ በላይ ምን ትልቅ አለ? እኔ ትንሽ አኩራፊ ነኝ፣ እንዴ ትንሽ አይደለም ትልቅ አኩራፊ ነኝ ነው የሚባለው። ምክንያቱም ኩርፊያ ይረብሻል አይረብሽም? ይረብሻል። በተለይ ሚስቶቻችሁ የሚያኮርፏችሁ ወንዶች ካላችሁ ይሄንን ህመሙን ቤት ውስጥ ታውቃለህ። ባሎቻችሁ የሚያኮርፏችሁ ሴቶች ካላችሁ ታውቃላችሁ እንዴት እንደሚረብሽ። አንድ ቀን ችግር የለም፣ ሁለት ቀን ሁሌ የሚያኮርፍን ሰው ምን ታደርጋለህ? አንድ ቀን ችግር የለም፣ በረባው ባረባው በሚያስኮርፈው የምታኮርፍ ሴት በጣም ነው የምትረብሸው። ስለዚህ ኩርፊያ ካለ አስተካክሉ ለማለት ነው። የሴት ተፈጥሮና የወንድ ተፈጥሮ በተደጋጋሚ በደንብ እንድትይዙ ስለምፈልግ ይህንን ከዚህ በፊት ብያቸዋለሁ። ሴት ልጅ በባህሪዋ ለስላሳ ናት። ወንድ ልጅ አግሬሲቭ ሊሆን ይችላል። አዎ፣ ሴት ልጅ ግን በባህሪዋ ለስላሳ ናት። አትጮህም፣ ትሁት ናት፣ ቅን ናት፣ መልካም ናት። ይሄ የሴት ተፈጥሮ እግዚአብሔር ሲፈጥራት ከወንድ የተሻለ መልካም አድርጎ ነው የፈጠራት፣ ውብ አድርጎ ነው የፈጠራት። ከወንድና ከሴት ማን ነው ቆንጆ? ወንድ። ማነች እንደዚህ ያለችው? ባሏ ቆንጆ መሆን አለበት። ከወንድና ከሴት ማን ነው ቆንጆ? አንዳንድ ወንድ ማመን አልፈለገም አለ እንዴ ደግሞ እንደዚህ። ከወንድና ከሴት ማን ነው የሚያምረው? በፊት እንኳን ተመልከቱ፣ የወንድን ፊት እስቲ ዞር በሉ አንድ ዙር፣ ከዛ በኋላ በዚህ ዞር በሉ እና ሰማይና ምድር ያ ሁሉም ቆንጆ ነው። ነገር ግን ከወንዶች ማን ናቸው ውቦች? በቃ ይሄን ተፈጥሮ አምኖ መቀበል እኮ ማለት ነው። እና ዞሮ ዞሮ የሴት ልጅ ተፈጥሮዋ ልስላሴ ነው። ድምጿን ዝቅ አድርጋ መናገር ጨዋነት ነው፣ ብልሃት ነው። እኔ የምትጮሂ ሴት እዚህ አዳራሽ ላይ ካለሽ ይሄ የማይሆን ባህሪ ነው ዲቨሎፕ ያደረግሽው እንጂ የሴት ልጅ ባህሪዋ ጩኸት አይደለም። ተፈጥሮ እንደዛ አይደለም። የሴት ልጅ ተፈጥሮ ልስላሴ ነው፣ ዝምታ ነው፣ አስተዋይነት ነው። አይኖ በጣም ሲከብዳት ነው ልንል እንችላለን፣ ችግር የለውም፣ እሱን እንረዳለን። ነገር ግን ተፈጥሮ ወደ ተፈጥሮች ተመለሽ። ምናልባት የወንዳ ወንድ ካራክተር ያላችሁ ሴቶች ወደ ሴትነት እንደ ሴትነት ውበት የለም። ሴት መሆን ነው መጀመሪያ። ወንድም ካለ ሁልጊዜ እንደምነግራቸው የድሮ አባቶቻችን ያን ያህል ስለ ትዳር አይማሩም። በጣም ነው የሚከበሩት። እንደውም 2 3 4 ሚስቶች ልክ ባይሆኑም የነበራቸው አሉ፣ ግን ሁሉንም ቀጥ አድርገው ነው የሚይዙት። ያሁኑ ከአንድ ሚስት ጋር መከራ እንደሚያየው አይደለም። ልክ ባይሆንም እንኳን ይችሉበታል መግዛት፣ ንግግር ይችሉበታል፣ ሚስት መያዝ ይችሉበታል። እንደ ዛሬው በአፈቀላጤነት አለ። በቃ ጀስ በትትና በወንዳ ወንድነትም ስነ ስርዓት ያዥን በማለት አንድ ጊዜ የዛሬ 30 ዓመት ትዳራችሁ እንዴት ቆየ ተብለው ተጠየቁ። ባለቤቴ ታይ 1 ብሎኝ ታይ 2 ሲለኝ በቃ መስመሬ ላይ እመጣለሁና ትዳራችን የጸናው ምን አይነት ታሪክ ነው? ታይ 1 ታይ 2 ምንድን ነው ሲባል እኔና እሱ በበቅሎ ተሞሽረ እየሄድን እያለን በቅሎ የሆነች ወንዝ አካባቢ አስቸገረች። አንቺ በቅሎ ታይ አላት፣ እምቢ አለች። ታይ 2 አላት፣ እምቢ አለች። በሶስተኛ ታይ 3 ብሎ በጥይት ግንባሯን አላት። እና እኔም ታይ አንቺ ሴትዮ 1 ሲለኝ የራስ ጉዳይ ምንም አታመጣም ወሬ ብቻ ነው እለዋለሁ። ታይ 2 ሲለኝ ግን ወደ ቤት ይመለሳል አለች። እናቴ ጋር ሄዶ በቃ አስተካክላለሁ እኔ ወደ ቤትሽ ይለኛል 1 ከዛን ናይ 2 ካለኝ ይመለሳል። እና ይሄ የራሳቸው ቋንቋ ነው። እሱ በወንድነት እሷ በሴትነት ራሳቸው የሚግባቡበት ቋንቋ ነው። ራሳቸውን ቤት የራሳቸውን ትዳር የሚይዙበት ራሳቸውን ይቻላል። ሌላው ቀርቶ እንኳን ባለቤቷን ሴክሹዋሊ አክቲቭ ሊያደርገው የሚችለውን ወንድ ከዚህ ዘመን ሴት በላይ የዛ ዘመን ሴት ታውቃለች። ምን አይነት ወተት እንደሚጠጣ፣ ምን አይነት ገንፎ፣ ምን አይነት ቅንጬ እንደሚሰራ፣ እንዴት እንደሚሰራ ያውቁታል። እያንዳንዷን ነገር ያውቃሉ። እንዴት ባሎቻቸውን ማንቃት እንዳለባቸው አሁንም ያሉ በዚህ ዘመንም አሉ። በጣም በዛ ነገር ባለቤቶቻቸው ነቃ ያሉ ባሎች እንዲሆኑ ሲጀመር ወንዱ ራሱን ነው በዛ ነገር ራስን ቴክ ኬር ማድረግ አለ። ያንተን ሰውነት የምታየው አንተ ስለሆንክ በአንተ በወንድነት ያንተ ስራ ላይ ጣልቃ ገብታ ያንተን እንትን ሕክምና መንከራተት የለባትም። አንተ ወንድ ስለሆንክ ማድረግ የሚገባ ሴት ልጅ አይናፋርነቱ አለ፣ ሴትነቱ አለ፣ ምኑ አለ። ስለዚህ የሴት ተፈጥሮ አለ፣ የወንድ ተፈጥሮ አለ። ስለዚህ የሴት ተፈጥሮ ይኖርሽ፣ ልስላሴሽም፣ አነጋገርሽም፣ አካሄድሽም፣ ውበትሽም፣ ፀጉርሽም እያንዳንዱ የሴት ነው ሊኖር የሚገባው። በወንድ በኩልም ካላችሁ የወንድ ተፈጥሮ፣ የወንድ አለማመድ፣ የወንድ አካሄድ፣ የወንድ አነጋገር፣ የወንድ ድምፅ፣ የወንድ አለባበስ፣ እነዚህ ነገሮች ሲታዩ ቀላል ናቸው፣ ግን በኋላ ሴት ልጅ አታከብረውም። እንዲህ አይነትን ወንድ ልትወደው ትችላለች፣ ግን አታከብረው። የምታከብረው ወንዳ ወንድን ሰው አሁን ጥቂት ናቸው ሲታዩ የሚያስታውቁ የወንዳ ወንድ ካራክተር ያላቸው ባህሪ ያላቸው። ይሄ ደግሞ መጽሐፍ ቅዱስ አንድም ወንድ አድርጎ ከፈጠረ እንደ ወንድ ነው መናገር፣ እንደ ወንድ ነው ማዳመጥ፣ እንደ ወንድ ነው የሚገባትን ከዚህ ቀጥሎ ስላለ እናየዋለን።
ዞሮ ዞሮ የሴት ባህሪና የወንድ ባህሪ ነው። መጽሐፈ ምሳሌ ምዕራፍ 19 ከቁጥር 14 ላይ እንደዚህ ቤትና ሀብት ከወላጆች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከማን ዘንድ ናት? ከማን ዘንድ ናት? ምን አይነት ሴት? በቃ ሴት ልክ ስትመርጥ በደንብ አስተዋይነቷ አለ። ሴት ልጅ ደግሞ እግዚአብሔር ቀጥታ የሚለው የሴት አስተዋይነት እንኳን በሰው ዘንድ በእግዚአብሔር ዘንድ የተወደደ ነው። እንግዲህ ምንድነው ማስተዋል? በንግግር ጊዜ ምንድነው ማስተዋል? በምርጫ ጊዜ ምንድነው ማስተዋል? በውሳኔ ጊዜ ምንድነው ማስተዋል? በተቆጣሽ ጊዜ ምንድነው ማስተዋል? በተናደድሽ ጊዜ በእያንዳንዱ ነገሮችሽን ማስተዋልሽን የሚገልጥ ነገር አድርጊ። ከዛን በአስተዋይነትሽ ትመሰገኝበታለሽ። ስለዚህ በተቻላችሁ መጠን በተለይ በሴቶች በኩል በተቻላችሁ መጠን የሴት ትልቁ ጸጋ ማስተዋል ነው። ወንድ ልጅ ስሜታዊ ሊሆን ይችላል። እግዚአብሔር ሲፈጥረውም ከጉልበት ጋር፣ ከቁመት ጋር፣ ከአጥንት ጥንካሬ ጋር፣ ከሰውነት ከእንደዚህ አይነት ተፈጥሮ ጋር ተፈጥሮን ደግሞ ይሄ ተመክሮም ያስተካክሏል። ነገር ግን ሴት ልጅ ከማስተዋል ጋር መልካሙን ሚስት ደግሞ የሚሰጠው ማን ነው? ከሰጠህም ደግሞ የሰጠህን የሚባርክልህ ማን ነው? እሱን ራሱ ጸልይ። እኔ አንዳንድ ጊዜ ከሚስቴ ጋር ያለን ችግር ከመፍታት ብሎ ከመጸለይ ይልቅ ሚስቴን ባርካት ብሎ መጸለይ። ሚስቴን ባርክልኝ፣ አንደበቷን ባርኮ፣ ሞያዋን ባርኮ፣ ትከሻዋን ባርኮ። የተባረከች ሴት አለች። እንኳን የሰራችው ቀርቶ የነካችው ነገር የሚጣፍጥላት ሴት አለች። በጣም የሚጣፍጥ ከማታ 8 ሰዓት አንስቶ እስከ ሌሊቱ 10 ሰዓት ተጨንቃ ሰርታ ደግሞ የማይጣፍጥላት ሴት፣ ዶሮ ማይወጣላት ሴት አለች 20 ዓመት ሙሉ። በዛ ላይ ደግሞ ምስጋና የምትፈልግ ነች። ባለቤቴ ሳያደንቅ ምንድን ነው ማደንቀው? ጸጌ አንተ ራሱ መጠበቀም ሰው እኮ አንተ ትፈርዳለህ። እሷ ራሱ እንዴት እንደበላችሁ እኮ ግራ ይገባኛል። እሷ ግን እንክት አድርጋ ነው የምትበላው። እሷማ እንዴት አትበላውም? ዞሮ ዞሮ አስተዋይ ሴት ከእግዚአብሔር ዘንድ ናት። ሀብትም ንብረትም ሰው ልጅ እግዚአብሔር ከእናት አባቱ ሊወርስ ይችላል። ነገር ግን የተባረከችዋን ሚስት የእግዚአብሔር ስጦታ ናት። የተባረከውም ወንድ የማን ስጦታ ነው? የእግዚአብሔር ስጦታ ነው። ስለዚህ አስተዋዮች ያደርገን እግዚአብሔር ለማለት ነው። መጽሐፈ ምሳሌ ምዕራፍ 21 ከቁጥር 19 ላይ ከጨቅጫቃና ከቁጡ ሴት ጋራ ከመኖር በምድረ በዳ ምን ማለት ይሻላል? ምን ማለት ይሻላል? ከቁጡ ሴት ከጨቅጫቃ ሴት። ቅድም ያልኩሽ ኃይለኝነት ባህሪ ተይ ያልኩሽ እዚህ ውስጥ ምናልባት ቁጡ ሴት ኃይለኛ ሴት ካለች ልትነግሩኝ ትችላላችሁ፣ ወይ ደግሞ ራስሽም ልትይ ትችያለሽ። በደንብ ራስሽን ልታይ ትችያለሽ። እና ቁጡ ሴት፣ ጨቅጫቃ ሴት፣ ተናጋሪ ሴት፣ ኃይለኛ ሴት፣ ተሳዳቢ ሴት ከእንደዚች አይነት ሴት ጋራ ከመኖር የት መኖር ይሻላል? በበረሃ መቀመጥ ይሻላል። ስለዚህ ይሄ ቁጣ፣ ኃይለኝነት፣ ጨቅጫቃነት አንድን ነገርን 30 ጊዜ ሰውየው እኮ አላስተካከለም፣ በጊዜ ግባ ተብሎ አላስተካከለም፣ ዝም ተብለው ማለት አይደለም። ነገር ግን ጭቅጭቅ እስከሚመስል ድረስ በዚህም መናገር ይሄ ጨቅጫቃ ያስብላታል። ያ ጨቅጫቃነቷ ደግሞ የጨቅጫቃ ስም እንዲሰጣት እንደ ሚስት እንዳትወደድ እንዳትመረጥ ያደርጋታል። ስለዚህ መጽሐፍ ቅዱስም ይናገራል ስለ ጨቅጫቃ ሴት ለማለት ነው። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 3 ላይ ባል ለሚስቱ የሚገባትን ሁሉ ምን ይበልላት? ምን ይበልላት? አዎ ወንዶች ስለ ብዙ ጊዜ ስለ ሚስት ሲወራ ስለምንሰማ ስለ ወንድ መጽሐፍ ቅዱስ ያስቀመጠ አይመስልም። ባል ለሚስቱ የሚገባትን ሁሉ ምን ይበልላት ይላል። ምን ይበል? ከዚህ ሁሉ ለሚስት የሚገባትን ሁሉ ጊዜ ከሆነ አበባ ከሆነ ፍቅር ከሆነ ማዳመጥ ከሆነ ጊዜ ከሆነ እንዴት ዋልሽ ከሆነ ውሎሽ እንዴት ነው ለማለት ከሆነ ማገዝ ከሆነ በጨነቃት ጊዜ ነፍሰ ጡር በሆነች ጊዜ በወለደችና አራስ ቤት በተቀመጠች ሳለ ሊሆን ይችላል። ብቻ በየትኛውም ሰዓት የሚገባትን ሁሉ ምናልባት በሴክሹዋል ነገር ሊሆን ይችላል። የሚገባትን ሁሉ ምን በልላት ይላል? አድርግላት ይላል። የሚገባትን ያደረገላት ወንድ ደግሞ ሴት ልጅ የሚገባው ምን ትላታለች? መጽሐፍ ቅዱስ ነው። ከዛ ሚስትም ደግሞ ለባሏ ምን ትበላት? የሚገባውን ሁሉ ታደርግለት። ስለዚህ አንተ የሚገባውን ነገር ሳታደርግ ስለሷ እንዳታወራ። ሚስቴ እንደዚህ ያደረገች እንደዚህ እኔ አንድ ትልቅ ሰው በጣም እያሳለ በቃ እያላበው እያለቀሰ በጣም ትልቅ ግዙፍ ሰው ነው። ሰውነቱን በጣም ወፍራም ነው። እኛ ተቃጠልኩ ወንድሜ ተቃጠልኩ፣ በጣም ስለማከብር ነው እዚህ የመጣሁት። በቃ እንዲህ ምን ሆን ካልኩት አቃጥላ ልደፋኝ ነው። በቃ እኔ በጣም ደግሞ ይገርማል። በሷም ተከናንቦ እሑድ ዕለት ልጆቼን አስቆርባለሁ ብላ ቤተክርስቲያን ትሄዳለች እና አቃጥላ ልደፋኝ ነው። ምን አደረገች? ምን ያላደረገች ነገር አለ? ምግብ አሰራልኝም፣ አትንከባከበኝም፣ አታዳመጠኝም። ጎረቤታችን ይሰማል። ስትጮህ ስትናገሪ ድምፅሽን ዝቅ አድርጊ ይላታል። እሷ ደግሞ ትበጠብጣለች። ይብስባታል። ከተናገርኳት ይብስባታል። እቃ ትሰብራለች። ምን ትላለች? አንተ ምን አርጋሃት ነው ብዬ ስለው ትንፋሽ አጠረው። ማለት ምን አርጋሃት ነው? መቼም እንደዚህ አይነት ባህሪ ስታገባት ይሄ ባህሪ ነበር አልነበረም? ከሆነ ጊዜ በኋላ ነው የመጣው። ምን አርጋሃት?
ያው አንዳንድ አታምሽ የምትለኝ ነገር አለ። ቀለል አድርጓት። አትጠጣ ጥጥሰህ ደግሞ አትናገረኝ የምትለኝ ነገር አለ። ከዛ ውጪ ምን እንደምትሰራ የት እንደምትሰራ ምን ዓላማ ምን እንደሆነ አላቅም ትለኛለች ምናምን። እስኪ በል እንደምን እያማጠ ተናገረ 10 የሚሞላ ነገር 10ሩ ግን ማስጫው አይደለም ጨርቅ ያስተላል። አዎ ባስጫው አይደለም ብታብድ ራሱ አይገርምም። እና እሱ ቀለል አድርጎ በቃ እንዲህ እና ለዛ ነው እኔ ልክ ባልና ሚስት ስትዳኙ እንደው በፈጠራችሁ ሚስትየውን ሳትሰሙ ባልየው ላይ ምንም አትበሉ፣ ባልየውን ሳትሰሙ ሚስትየው ምንም እንዳትሉ። በዛው መጠን ያ ሰው እየተቃጥሏል፣ በዛው መጠን እሷ ምን ብላለች? ተቃጥላለች። በቃ እንዲያርጎኝ ምን አርገሽው እስኪ በል። አዎ መናገር ትችላለች ይሆናል። ስለዚህ ባሎች እዚህ ካላችሁ ወይ ደግሞ እዚህ ወንዶች ያላችሁ ወንዶች መጀመሪያ ለሚስቴ ምንድን ነው የሚገባት ብለህ አስብ። ንብረት ከሆነ አሁን አንተን ብላ ወዳ አንተ ቤት ከኖረች እንደው ቤትና መኪና መደበቅ እኔ ማስታውሰው አለ። እዚህ ወደ 6 ኪሎ አካባቢ ሚስትየው የቀበሌ መታወቂያ በቅርብ ነው ያላት እና መንጃ ፈቃድ የላትም። ለሁሉም ቤተሰቦቹ መኪና ቤት ያልገዛላቸው ነገር የለም እና መጨረሻ ላይ አይ ቲንክ የዛሬ 4 ዓመት ቱክሰን በጣም የሚወደድ መኪና ይመስለኛል እና እህትየው 3-4 መኪና አላት። የሚሊዮነር ሚስት ናት። ሚስቱ የመንጃ ፈቃድ የላትም እያቸው የራሷ ስንፍናም ሊሆን ይችላል ምናልባት ደግሞ ስለማያደርግላትም እና ለሚስቱ ለዛች ለእህቱ ቱክሰን መኪና ይገዛል እና እንጀራ እየበላች ነው። እንባዋ ምግብ ላይ ነው ጠብ ያለው። ማለቴ አንድ የቀበሌ መታወቂያ ያላወጣህላትን ሚስትህን አንተ ዛ በትነህ ከዛ በኋላ ቤት ያልተባረከም ሰላም የለኝም ብለህ ብትል አስበው። አንድ መንጃ ፈቃድ የ20 ሺህ ብር እና 10 ሺህ ብር መንጃ ፈቃድ ያላወጣላት ሚስቱ ቤት ተኝታ ከዛ በኋላ ለእህቶቹ ለዘመድ ለጓደኛ ያልገዛው ነገር የለም። በዛ ላይ በየቤተ ክርስቲያኑ ቸር ለመባል 100 ሚሊዮን የሚሰጥ ሰው ነው። 4 ሚሊዮን 5 ሚሊዮን ወጣ አልወጣም የሚጎዳው ሰው አይደለም። እና ይገርማችኋል ልጅቷ አንድ ቀን ደብረ ሊባኖስ ልጆች ልታቆርብ ሄዳ አልተመለሰችም። እና አሁን ያንቺ እንባ ነው እህቴን መንገድ ላይ ያስቀራት ይላል። እሷ መግደል መብት የላትም፣ መግደል አቅም የላትም። ከገደለም የገደለው ማን ነው? እግዚአብሔር ነው። ስለዚህ አንዳንድ ጊዜ ፌር የሆነ ነገር ሚስት ቤት ስላለች ነው አንተ ውጭ የምትሰራው። በየቀኑ ስሜት አለ፣ መድኃኒት ማዋጥ አለ በየቀኑ። አሁን እንደውም ለወንዶች በቅርብ ቢሮ ይመጣዋል እና በወሊድ መከላከያ እንጣላለን። ምንድን ነው ያጣላችሁ? አንተ ውሰድ እያልኩት ነው አለች። ግን ሳትዋሺ ንገሪኝ፣ ማን የነገረሽ? ጓደኛዬን እንደዚህ ውሰጂ በይው አለች። ሲጀመር መጀመሪያ ተጠንቶ ነው ይህንን ነገር ምናልባት እዚህ ስለሆነ ብዙ አልነግራችሁም እንጂ ተጠንቶ ከወንድና ከሴት የትኛው ላይ ሪስክ አለው ተብሎ በደንብ ብዙ ነገር ተጠንቶ በሌላ መንገድ ተሞክሮ ከዛ ነገር ውጪ ተብሎ ተሞክሮ ከዛ ከአቅም በላይ ሲሆን ሴት ተባለ። አሁን ደግሞ በቅርብ ወንዶችም የወሊድ መከላከያ እንዲወስዱ እና በምድር የተጣላችሁት እሱ የወሊድ መከላከያ ውሰድ እያልኩት ነው እና ስቃላችሁ። ሰውየው እያለቀሰን የመጣው እና እንደምትለው ልወጋ ወይ አለኝ። አስቀብራለሁ። እቺ ነገር በደንብ አንብቧት። ባለትዳር ከሆናችሁ በደንብ አንተ ለሚስት ምን በል ተጠንቀቅ፣ ከዛን አንቺ ደግሞ ለባል ተጠንቀቂ። በቃችን የትዳር ትልቁ ሚስጥር እዚህ አካባቢ። ምናልባት ፍቅረኛ የያዛችሁም ካላችሁ እናንተ ለዛ ሰዎች ተጨነቁ፣ ሰዎቹ ደግሞ ለእናንተ ምን ይላሉ? ይጨነቃሉ። እናንተ ለሰዎቹ ተጨነቁ፣ ሰዎቹ ደግሞ ለእናንተ ይጨነቃሉ። እናንተ ለሰው አስቡ፣ ሰው ለእናንተ ምን ይላል? በቃ በተለይ ባለትዳር ከሆናችሁ የአንቺ ስላንቺ ስሜት አትጨነቂ። አንቺ ለባልሽ ተጨነቂ። ከዛ በኋላ መልሶ ላንቺ ይጨነቃል አይጨነቅም? ይጨነቃል። ችግሩ እኛ ለራሳችን ስሜት ነው የምንጨነቀው፣ ሰዎቹ ደግሞ ቤት ይጨነቁ። ለምን? ራስ ወዳድነ ከዛ በላይ እንዴት አንተ ልትወድ ትችላለህ? ስለዚህ ሚስት እንድትጨነቅልህ ከፈለግ አንተ መጀመሪያ ለሚስት ምን በል ተጨነቅላት። አንተ ለሷ ተጠንቀቅ፣ ስትናገር ለሷ ተጠንቀቅ። ከዛስ ለአንተ ትጠነቀቃለህ። አንቺ ለሰው ኬርለስ ሆነ ሰውየው ምንድን ነው የሚያሳየው? ኬርለስነቱ ነው የሚያሳየው። ስለዚህ በተቻላችሁ መጠን እናንተ ለሰው ተጠንቀቁ፣ ሰዎቹም ደግሞ ለእናንተ ምን ይላሉ? ይጠነቀቃሉ። እናንተ ለሰዎቹ ማትጠነቀቁ ከሆኑ ሰዎቹም ለእናንተ አይጠነቀቁ። እናንተ ለሰዎቹ ማትጨነቁ ከሆኑ ሰዎቹም ለእናንተ አይጨነቁ። ስለዚህ ለእናንተ ስሜት ዋጋ እንድትሰጥ፣ ሚስት በመኝታ እንድታስደስት፣ ከአንተ ጋር ሰላም እንድትሆን ከፈለግ አንተ ለእሷ ሰላም ተጨነቅ።